እናቱ 18 ዓመት ሲሞላ የልደት ቀን እገልሃለሁ እያለች ነበር ያሳደገችው። እናትየው ቃል እንደገባችው ልጇን በ18ኛ ዓመት የልደቱ ቀን ገለዋለች። ለምንድን ነው እንደዚህ ያደረገችው? ልንገራችሁ። እቺ እናት እንግዲህ የገዛ ልጇን 18 ዓመት ሲሞላ እገልሃለሁ እሺ እያለች ነበር ያሳደገችው። ነገር ግን ልጁን ቀልድ ጨዋታ ምናምን ነገር ስለሚመስለው ምንም ከቁም ነገር አይቆጥረውም ነበር። ነገር ግን እናትየው እየቀለደች አልነበረም። ልጁ ደግሞ በማትስና በፊዚክስ እጅግ በጣም ጎበዝ ተማሪ ነበር እና ልደቱ እየደረሰ ይመጣል። ማለትም 18ኛ ዓመት ልደቱን የሚያከብርበት ቀን። በዚህም የተነሳ ልደቱ እየተቃረበ ሲመጣ ደጋግማ እገልሃለሁ እሺ የልደት ቀን ትሞታለህ እያለች መናገር ትጀምራለች። እናም ልደቱ እንደነገ ሆኖ ዛሬ ማታ ላይ እቺ እናት ለልጇ መርዝ ታበለዋለች ማለት ነው። የሚገድል መርዝ አብልታው እሷ ምንም እንዳልተፈጠረ ሄዳ በሰላም እንቅልፏን ትተኛለች። በነጋታው ጠዋት ላይ በምትነሳበት ሰዓት ላይ ግን ልጇ አሁንም ድረስ አልሞተም ነበረ። ለመሞት በጣም እያጣጣረ ነበር። ነገር ግን አሁንም ድረስ ትንፋሹ ነበር እና ለፖሊሶች ትደውልና ልጄ አሁንም ድረስ አልሞተም፣ ምንድነው ማድረግ ያለብኝ ብላ ትጠይቃቸዋለች። እንዴት መግደል እንዳለባት ልጇን ማለት ነው። እና ፖሊሶች በፍጥነት ወደ እሷ ቤት እንደሚመጡ እርግጠኛ ስለነበረች ልጇን ትሄድና በስለት አንገቱን ደጋግማ ትወጓለች። እንዲሁም እጁን እዚህ ጋር ደም ስሩን ትቆርጠዋለች ማለት ነው። እና ፖሊሶች የሴትዮዋ ቤት በሚደርሱበት ሰዓት ላይ ልጁ ሞቶ ነበር። እናም ፍርድ ቤት ቀርባ ለምንድነው ልጅሽን በ18ኛ ዓመቱ ዕለት የገደልሽው ብለው